ካገኘው አይዞሽ የኔ እናት፣ እግዚአብሔር ከአንቺ ጋር ይሁን። ሰው ቅጠሪ የፈለግኩ ነው ካገኘው። በነገራችን ላይ ሁሉም ሰው እንደዚህ አይነት ነገር ያሳልፋል። ግን እኔ አሁን እንደዚህ አይነት ነገር እያሳልፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክም አይማርም። ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። እዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋሉ። በጣም ብዙ ሰው አሁን ላይ በተለይ ኢትዮጵያ ውስጥ ሁላችንም ሀስለር ነን እና እግዚአብሔር ይርዳን ሁላችንም። እና እኔም የተደላደለ ነገር ላይ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። ስራችሁ ምንድን ነው? እኔ አሁን የምሰራው ኦንላይን ቢዝነስ ልብስ እሸጣለሁ። ልዩ ገበያ ላይ ልብስም የተገኘውንም ነገር እሸጣለሁ። ቅዱሴ ገሳማር ግሩፕ ላይ ኢምፖርት ኤክስፖርት ዶክመንቴሽን ላይ ክላስም ይሰጣል፣ ዶክመንቴሽን ይሰራል። እሱ ነው የሚሰራው። ይህ ይመስላል። ኦን ሀንድ ብዙ ጊዜ ኦን ሀንድ እቃ ሊዝም በኦርደር ነው ማመጣው። የተወሰኑ እቃዎች እጄ ላይ ይኖራሉ። አርጀንት ከሆነ የት ታገኛለሽ? እኔ በእውነት ራሴ ስለነበረ ማመጣው እኔ እንጃ የት እንደምታገኝ። አርጀንት ካልሆነ ግን እኔ ጋርም ኦርደር ማድረግ ትችላለሽ። ፈኑ እያመሰግናለሁ በጣም እንጂ እንዴት ነሽ? አለሁልሽ። እዩዬ እንዴት ነሽ? አመሰግናለሁ በጣም። ሹራብ ቀሚስ አለኝ አለሁልሽ። እዩዬ እንዴት ነሽ? ገን እያመሰግናለሁ በጣም። ፍቅርዬ ዋጋ እኮ ሰው ለምን ቲክቶክ ላይ ፖስት እንደማያደርግ ታውቃላችሁ? ብዙ ሰው ዋጋ ካልተናገራችሁ ትክክለኛ ነጋዴ አይደላችሁ የሚላል። ግን እንደዚህ ላይቭ ላይ እና ቲክቶክ ላይ ቪዲዮ ላይ ዋጋ መናገር ስራ ነው የሚያበላሸው። ለዛ ነው እና በውስጥ ከላካችሁልኝ እመልስላችኋለሁ። እሺ ሜሪ ሰላም። ውዳ ብላለች ማይ አባቴ ውዳ። ኧረ በስመ አብ። እኔ እሺ እናቴ ደውልሻለሁ። ላይ ገብቼ ስለነበር እኮ ነው የዘጋሁብሽ። የኔ እናት በጣም ነው አመሰግነው። እግዚአብሔር ያክብርልኝ። ወይዬ ጌላም ባይል ወይዬ አመሰግናለሁ በጣም። ቦርሳ ኦን ሀንድ የሆነ ቦርሳ የለኝ። በጣም ወድሻለሁ። ሰው እንደሚሸቀለኝ ቤተሰብ መሲ የኔ እናት በጣም ነው ማመሰግንሽ። እሺ አይዋለሁ በጣም ነው ማመሰግነው። እሺ እያየሁት እኮ ነው። ተው በልጅሽ አትበሉ አይባልም። በጣም ነውር ነው እውነት። በውስጥም ቴክስት ምልኩልኝ ሰዎች በልጅሽ አይባልም። እንዲህ ገና አንድ ፍሬ ልጅ እንደዚህ አይባልም፣ ነውር ነው። በስንት ቀን ይደርሳል? ከ10 እስከ 25 ቀን። ሺንን ያላቅም። እኔ ሺን አልሰራም። ኦርደር ሲኖር ብቻ ነው እንጂ ሺን አልሰራም። ስለ ሺን እውቀቱ የለኝም። አለሁልሽ ናኑዬ እናቴ የኔ እናት በጣም አመሰግናለሁ። በአንቺ ምክንያት ማግባት አልቻልኩም። ለምን ልጅሽ መቼ ነው የሚታየው? እንግዲህ ይህ ነገር ሁልጊዜ ኤክስፕሌን ማድረግ ይኖርብኝ አይኖርብኝ አላውቅም። ግን ልጅሽን አታሳይም ምናምን እያላችሁ የምትሳደቡ ሰዎች እረፉ። ሁሉ ነገር ገደብ አለው። እኛም ሰው ነን ማለት ተሳድበን እንኳን ባናቅም አስተዳደጋችንም ቤተሰባችንም ባይፈቅድልንም ግን ስንሰደብ ስለምናቅ ስድብ አይጠፋንም። ግን እኛ ሚዲያ ላይ ያለ ሰው አንድ ቃል ሲያወጣ በጣም እንደ ታሪክ ይታያል። እናንተ ግን እንደፈለጋችሁ የምትሳደቡ ሰዎች እረፉ። እኔ ልጄን አላሳይም በቃ። ያ ደግሞ የኔ መብት ነው። ይሄ የሰው አይን ምናምን ከእምነት ጋር የተገናኘ ነገር አይደለም። መድኃኒዓለምን በደንብ አምነዋለሁ። በደንብ
ከእሱ ጋር የሚገናኝ ነገር አይደለም። ሚዲያ ላይ ያለማሳየት ምናምን ከእምነት ጋር በእግዚአብሔር ካለማመን ጋር አይገናኝም። ፍላጎት የለኝም ሚዲያ ላይ የማሳየት ፍላጎት የለኝም። እነ ከላይ አሳዩ እነ እንትን አሳዩ። ያንቺ ልጅ ከማን ይበልጣል? የማንም ልጅ ከማንም አይበልጥም። የእኔ ልጅ ለእኔ ልዑል ነው። የሁሉም ሰው ልጅ ለራሱ ልዑል ነው። ከማንም ጋር ወዳድሬ አይደለም፣ ከማንም በልጬ አይደለም። ግን እኔ ማሳየት አልፈልግም። አለቀ። ስለዚህ በዚህ ጉዳይ ክፉ ደግ ባንነጋገር አሪፍ ነው። ጥሩ ደስ አይልም። ባሳይ ደግሞ ምን እንደምትሉም ታውቁታላችሁ። በደንብ እንተዋወቃለን እኮ በደንብ ጥግ ድረስ። እውነት ከኑሮ በላይ የሚከብደው ሶሻል ሚዲያ ላይ ያለን ስድብ መቋቋም ከኑሮ በላይ ይከብዳል። አጥንት ነው፣ የሰው አጥንት ነው የምትሰብሩት። በጣም በጣም እና ደግሞ ያ ደግሞ የኔ መብት ነው። አላሳይም በቃ። ይሄ ከእናንተ ካለማመን ከእግዚአብሔር ጋር ምናምን ደረጃ ላይ አይደለም። ሌላው ደግሞ ፕሮሞሽን ስሰራ የሰው ልጅ ማሳየት ለምን የራስሽን ደብቀሽ ምናምን ሌላ ታሪክ ነው። ሰው ማሳየት ሊፈልግ ይችላል። እኔ የግድ ማስታወቂያ ስሰራ በራሴ ልጅ የመስራት ግዴታ የለብኝም። ለምን እነ ሰላም ተስፋዬ ትልልቅ አርቲስቶች ቲቪ ላይ በራሳቸው ልጅ ነው እንደሚያስተዋውቁት? ፊልም ሲሰሩ በራሳቸው ባል ነው እንደሚሰሩት? በጣም ትልቅ ስራ መጥቶልኝ ከሌላ ወንድ ጋር ማስታወቂያ ስሪ ብባልም እኮ ስራ እስከሆነ ድረስ እሰራለሁ። ያ ማለት በሌላ ልጅም ሰው በሌላ ልጅ ማስታወቂያ ልሰራ እችላለሁ። ስለዚህ ፐርሰናል አታድርጉት እሺ። ደስ አይልም። አላብራራውም ደግሜ ከዚህ በኋላ እና ለእኔ ደስታ የምትደሰቱ ልጄን አይደለም እንደወለድኩ ታውቃላችሁ። ደስታዬ እንደሚያስደስታችሁ አውቃለሁ። ከድሮ ጀምሮ የምትከታተሉን ሰው ትደሰቱ አውቃለሁም። በጣም ደስተኛም እንደሆናችሁ። ያ ማለት ግን ፊቱን ስላያችሁ ስላላያችሁ ምንም የሚለውጠው ነገር የለም። ሌላው ደግሞ ቪዲዮ ላይ ያስገብተሽ ለምን ፊቱን ብለር ታደርጊዋለሽ? ታዲያ ለምን እንትን ትያለሽ? በእኔ ህይወት በጣም ብዙዎቻችሁ ደስተኛ ስለሆናችሁ እና ደግሞ ብዙዎቻችሁ ኢንስፓየር የምትሆኑ ከሆነ የህይወት ለውጥ እንድታዩት ነው። አለቀ። የግድ ፊቱን ማሳየት ግን ይጠበቅብኛል ብዬ አላስብም እና ወዳችኋለሁ። ቅዱስዬ ደህና ነው፣ በጣም ደህና ነው። ባልሽ አንቺን የመሰለ የሚሰጥበት እድለኛ ነው። ነገር የለኝ